አልወዳትም እንጂ አልጠላትም። ደራሲ ሜሪ ፈለቀ። የመጨረሻ ክፍል። ኤደን ምን ይሰማሻል? ምንም። ዝም ተባብለን ሰዓት ያልቆም መለሳለሁ። በሌላኛው ቀንም ኤደን ዛሬ ስለማውራት ዝግጁ ነሽ? አይደለሁም፣ ማውራት አልፈልግም። ዝም። ሰዓቱ ያልቃል። ደግሞ በሌላኛውም ቀን ኤደን ዛሬ ስለመጀመር ዝግጁ ነሽ? ምኑን? ማውራት ትፈልጊያለሽ? እኔ ምንም የማድረግ ፍላጎት የለኝም። የምፈልገው አንድና አንድ ነገር የቀብሯ ቀን ጭልጥ አድርጎ የወሰደኝ ጨለማ ለዘላለሙ እንዲወስደኝ ነው። በሌላኛው ቀን አልጠየቀኝ። ገብቼ ስቀመጥ ሰላምታ ሰጥቶኝ ዝም አለ። ዛሬ አትጠይቀኝም እንዴ? ብኑን? ዝግጁ መሆን አለመሆኔ ነሽ? አይደለሁ። ጥሩ። ዝግጁ እስክትሆኚ ድረስ የሚሰማሽ እዚህ መጥቶ መቀመጡ ከሆነ ዝም በይ። ማውራት ሲሰማሽ አውሪ። ማልቀስ ሲሰማሽ አልቅሽ። መጮህ ሲሰማሽ ጩሂ። ሰዎች ሐዘናቸውን በተለያየ መንገድ ነው የሚያስተናግዱት። የተለያየ ጊዜ ይወስድባቸዋል። ሐዘን አይደለም የሚሰማኝ። እሺ፣ ምንድነው የሚሰማሽ? ምንም። ዝም፣ ጸጥ ያለ ስሜት። ለብዙ ቀናት ተመላለስኩ። እሄዳለሁ፣ እቀመጣለሁ፣ ሰዓት ያልቃል፣ እመለሳለሁ። ዛሬ አሻንጉሊትሽን የት ትተሻት መጣሽ አለኝ። ሰጥቻት መጣሁ። ያውልሽ ብዬ መቃብሯ ላይ ወርውሬላት መጣሁ። ትውሰደው። እንባዬ ከወራት በኋላ ላስቆመው እንዳልችል ሆኖ ይንጠኝ ገባ። ማልቀስ ማቆም ፈልጋለሁ። አቃተኝ። የቀብሯ ቀን እንደሆነው ራሴን የምስት መሰለኝ። ጨለማው ናፈቀኝ፣ ግን አልመጣም፣ አልወሰደኝም። ደብዳቤውን ከኪሴ አውጥቼ ሰጠሁት። አየህ፣ በዚህች 2 መስመር ደብዳቤ እንዳልሞትም እንዳልኖርም አስራኝ ሞተች። አንብበውማ፣ ጮክ ብለህ አንብበው። አንቺ ደግሞ በተራሽ የኔንም ደርበሽ ኑሪልኝ። የከፈልኩትን ዋጋ እንዳታከስሪብኝ። ደስ ተሰኝተሽ ኑሪና ዋጋዬን ክፈይ። ፖኒን ትቼልሻለሁ። ጮክ ብሎ አነበበው። ቤተሰቦቻችን እንዳልገባቸው ሁሉ እሱም አልገባው። የሆነው ሳይገባቸው ነው ጭንቅላቷ ተቃውሷል ብሎ ሳይካትሪስት የቀጠሩልኝ። ፖኒ ያቺ አሻንጉሊት ናት? እንደገባው ራሱን ነቀነቀ። በጣም ልጅ ሆነን ለ2 አንድ አሻንጉሊት ተገዛልን። እሷ ስም አወጣችላት። አልተቃወምኩ። የሆነ ቀን እኔ ስጫወት ደርሳ ካልወሰድኩ አለች። ተደባደብን። አባታችን መጥቶ አሻንጉሊቷን ከኔ ቀምቶ ለሷ ሰጣት። ቀን በአሻንጉሊቷ መጫወት የምትችለው እሷ መሆኗን አወጀ። እሷ ከፈቀደችልኝ ማታ እሷ ስተኛ መጫወት እንደምችል ነገረኝ። ምርር ብዬ አለቀስኩ። ያስለቀሰኝ የአባታችን ለሷ ከማገዝ በላይ የሷ መደሰት ነበር። እንዳለመታደል ሆኖ ሁሌም እሷ ስተኛ ጠብቄ ለመጫወት እቀመጥና እንቅልፍ ቀድሞ ስለሚጠለኝ ያልፈኛል። ምን ማለቷ ነው? ምን ማለቷ ነው ስትሞትታልኝ የምትሞተው? ምን ማለቷ ይመስልሻል? እኔ ምን አውቅላታለሁ? ህይወትሽን የቀማውሽ እዛ ጋ ነው፣ ከዛ ጀምሪ ማለቷ? ያውልሽ ይስፋልሽ ማለቷ? እኔ ምን አውቅላታለሁ ምን አድርጊ እንደምትለኝ? ቆይ እሷ ራሷን እንደ ክርስቶስ ነው የምታየው? ማን ነኝ ብላ ነው የምታስበው? ህይወቷን ስትሰጠኝ በቃ ሞተችልኝ ብዬ በደስታ የምኖር ነው የሚመስላት? ደግሞ ቆይ ክርስቶስ እኮ ለአንድ ሰው አልሞተም፣ ለዓለም ህዝብ ነው የሞተው። ክርስቶስ ለአንተ እንደሞተልህ ብታውቅም ስላላመንከው እኔ አሁን የሚሰማኝ አይነት ሸክም አይሰማ። ሌላ የሆነ ሰው አምኖ እንደሚያገለግለው ታውቃለህ። እሷ ምን አስባ ነው ለአንድ ለኔ ህይወት ከፍላ ከዛ በደስታ እንድኖርላት የምትፈልገው? ቆይ የቱ ጋር ሀብዬ መኖር እንዲጀምርላት ነው? ቆይ አንተስ ታስበው ጤነኛ ሆኜ ራሱ መኖር የሚችል ይመስላል?
አዎ ይመስለኛል እኮ። እንዴት? እስከ ዛሬ ያላወራሁበትን ሰዓታት ጨምሬ ለፈለፍኩ። ራስሽን ይቅር በማለት ትጀምሪያለሽ። ሌላ 30 ዓመት ለመኖር ቢሰጥሽ መኖር አትጀምሪም አትለኝም ታዲያ? ሳይኖሩ ከመሞት መኖር ጀምሮ መሞቱ አይሻልም ታዲያ? ለራሴ ስል መኖር አልፈልግም፣ ለእሷ ስል ደግሞ መሞት አልፈልግም። ሁለቱን ለማስታረቅ ነው ከራስሽ መታረቅ ያለብሽ። ተፈጸመ።